የሳውዲ አረብኛን ልክ እንደ ሳውዲዎች ለመናገር የሚረዷችሁን 25 ወሳኝ አያያዥ ቃላት ወይም ኮኔክተርስ ከነ ምሳሌያቸው እና ከአማርኛ ትርጉማቸው ጋር በዛሬው ቪዲዮ በግልጽና በሚገባችሁ ቋንቋ አስተምራችኋለሁ። የአረብኛ ትምህርቶችን ለመከታተል ይህን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም የዛሬውን ቪዲዮ ላይክ በማድረግ ጀምሩ። ያዕኒ ማለት የሆነ ነገር ማለት ብለን ማብራራት ስንፈልግ ማለት ነው። ትርጉሙ ቀጥታ ትርጉሙ ማለት ነው። ምሳሌ ያዕኒ የሚለውን በምሳሌ ስናየው ለምሳሌ አልጀው ሐሩን ያዕኒ ማ ነጥለዕ ብንል ለምሳሌ አልጀው ሐሩን ያዕኒ ማ ነጥለዕ አልጀው ሐሩን ያዕኒ ማ ነጥለዕ ብንል የአየር ጸባዩ ወይም የአየር ንብረቱ በጣም ሞቃት ስለሆነ አንወጣም ማለት ነው። ስለዚህ አልጀው ማለት የአየር ጸባይ ማለት ነው ወይም የአየር ንብረት እንደማለት ነው። ሐሩን ማለት ሞቃት ነው። ያዕኒ ማለት ማ ነጥለዕ አንወጣም ሞቃት ስለሆነ አንወጣም ማለት ነው። ስለዚህ አልጀው ሐሩን ያዕኒ ማ ነጥለዕ ማለት የአየር ንብረቱ ሞቃት ስለሆነ አንወጣም እንደማለት ነው። ለምሳሌ ያዕኒ ሃዛ ብንል ያዕኒ ሃዛ ማለት ይህ ምን ማለት ነው እንደማለት ነው። የሆነ ነገር ይህ ማለት ምን ማለት ነው ማለት ስንፈልግ ያዕኒ ሃዛ ማለት እንችላለን ማለት ነው። ሁለተኛው ቃላችን በስ ማለት ግን ወይም ብቻ የሚለውን የአማርኛ ትርጉም ለመተካት በስ እንጠቀማለን ማለት ነው። በስ በምሳሌ ተጠቅመን ስናየው አብጋ አጂ በስ መሽጉል ብንል አብጋ አጂ በስ መሽጉል ብንል ለምሳሌ አብጋ ፈልጋለሁ ማለት ነው። አጂ ማለት መምጣት ማለት ነው። በስ ማለት ግን እንደማለት ነው። መሽጉል ማለት በስራ ቢዚ ነኝ ማለት ነው። ስለዚህ መምጣት ፈልጋለሁ ግን ስራ ነኝ ወይም በስራ ቢዚ ሁኛለሁ ማለት ስንፈልግ አብጋ አጂ በስ መሽጉል ማለት እንችላለን ማለት ነው። ሁለተኛ ምሳሌ ኹዝ ሐባ በስ ማለት አንድ ፍሬ ብቻ ወሰድ ማለት ነው። ስለዚህ እዚህ ጋር በስ የምትለው ቃል ብቻ የምትለውን የአማርኛ ቃል ታሳያለህ ማለት ነው። ስለዚህ አንድ ፍሬ ብቻ ወሰድ ለማለት ኹዝ ሐባ በስ። ሶስተኛው ቃላችን መራ ማለት ነው። መራ ማለት በጣም ማለት ነው። በጣም የሚለውን የአማርኛ ቃል ለመጠቀም ስንፈልግ መራ እንላለን ማለት ነው። ምግቡ በጣም ይጣፍጣል ለማለት ስንፈልግ በአረብኛ ምን እንላለን? አልአክሉ መራ ለዚዝ ምግቡ በጣም ይጣፍጣል ማለት ነው። አልአክሉ መራ ለዚዝ። ሁለተኛ ምሳሌያችን ለምሳሌ እኔ በጣም ደክሞኛል ማለት ብንፈልግ በአረብኛ ምን እንላለን? አነ ተዕባን መራ ማለት እኔ በጣም ደክሞኛል ማለት ነው። አነ ማለት እኔ ማለት ነው። ተዕባን ማለት ደክሞኛል ማለት ነው። መራ ማለት በጣም ማለት ነው። ስለዚህ እኔ በጣም ደክሞኛል ለማለት አነ ተዕባን መራ ማለት እንችላለን ማለት ነው። አራተኛው ቃላችን ባዕዴን ማለት ከዛ ወይም በኋላ የሚለውን የአማርኛ ቃል ይተካልናል ማለት ነው። ባዕዴን በኋላ ደውልልኝ ማለት ብንፈልግ የሆነ ሰው በኋላ ደውልልኝ ለማለት ከሊምኒ ባዕዴን ማለት በኋላ ደውልልኝ ማለት ነው። ከሊምኒ ባዕዴን። ሁለተኛ ምሳሌያችን ከዛ ምን ሆነ ማለት ብንፈልግ ውሽ ሳረ ባዕዴን ማለት ከዛ ምን ሆነ ማለት ነው። ውሽ ሳረ ባዕዴን። አምስተኛ ቃላችን ኤሽ ማለት ምን ማለት ነው። ኤሽ ማለት ምን ብሎ ለመጠየቅ የምንጠቀምበት የአረብኛ ቃል ኤሽ። ለምሳሌ ኤሽ ስመክ ማለት ስምህ ማን ነው ወይም ስምህ ምንድን ነው ማለት ነው። ስምህ ማን ነው ብለን ለመጠየቅ የሆነን ሰው ኤሽ ስመክ ማለት እንችላለን ማለት ነው። ኤሽ ትብጋ ማለት ምን ትፈልጋለህ ማለት ነው። ኤሽ ትብጋ። ስድስተኛ ቃላችን ሌሽ ማለት ለምን ማለት ነው። በምሳሌ ስናየው ለምሳሌ ለምን አዘንክ ብለን ለመጠየቅ ምን እንላለን? ሌሽ ዘዕላን ማለት ለምን አዝናል ወይም ለምን አዘንክ ማለት ነው። ሌሽ ዘዕላን። ሁለተኛ ምሳሌያችን ለምን እንዲህ ሆነ ብለን መጠየቅ ብንፈልግ የሆነ ነገር ምን እንላለን? ሌሽ ከዛ ማለት ለምን እንዲህ ሆነ ብለን ለመጠየቅ ስንፈልግ ሌሽ ከዛ እንላለን ማለት ነው። ሰባተኛ ቃላችን ሸዊ ማለት ትንሽ ማለት ነው። ለምሳሌ ትንሽ ጠብቅ ማለት ብንፈልግ ኢንተዚር ሸዊ ማለት ትንሽ ጠብቅ ማለት ነው። ኢንተዚር ሸዊ። ዚድ አሱከር ሸዊ ማለት ትንሽ ስኳር ጨምር ማለት ነው። ዚድ አሱከር ሸዊ። ስለዚህ ሸዊ የምትለው ቃል ትንሽ ማለት ነው። ዚድ አሱከር ሸዊ ብትበይ ትንሽ ስኳር ጨምሪ ማለት ነው። ስምንተኛ የምናየው አያያዥ ቃል አለጡል ማለት ወዲያው ወይም በቀጥታ ማለት ነው። አለጡል ወዲያው ወይም በቀጥታ ማለት ነው። አለጡል ማለት ለምሳሌ
በቀጥታ ሄድ ማለት ብንፈልግ የሆነን ሰው ምን እንላለን ማለት ነው? በቀጥታ ሄድ ለማለት ሩህ አለ ጡል፣ ሩህ አለ ጡል፣ ሩህ አለ ጡል ማለት በቀጥታ ሄድ ማለት ነው። ሩህ አለ ጡል። ሁለተኛ ምሳሌያችን ፈሂምት አለ ጡል፣ ፈሂምት አለ ጡል፣ ፈሂምት አለ ጡል ማለት ወዲያውኑ ገባኝ፣ የሆነ ነገር ወዛው ነው የገባኝ እንደተማርኩት ማለት ብንፈልግ ወዲያውኑ ገብቶኛል ለማለት ፈሂምት አለ ጡል እንላለን ማለት ነው። ስለዚህ አለ ጡል የምትለው አያያዝ ወዲያውኑ እንደማለት ነው ማለት ነው የምንጠቀምባት። ዘጠነኛው ዩምኪን፣ 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 ዩምኪን ማለት ምናልባት ማለት ነው። ምናልባት ሊሆን ይችላል ለማለት ዩምኪን እንላለን ማለት ነው። ለምሳሌ ምናልባት ዘገያለሁ ወይም ምናልባት ልዘገይ ይችላል ለማለት ምን እንላለን? ዩምኪን አተአኸር፣ ዩምኪን አተአኸር፣ ዩምኪን አተአኸር ማለት ምናልባት ልዘገይ እችላለሁ ማለት ነው። ዩምኪን አተአኸር። ሁለተኛ ምሳሌያችን ዩምኪን ነሲት፣ ዩምኪን ነሲት፣ ዩምኪን ነሲት ማለት ምናልባት ረስተህ ይሆናል ማለት ነው። አስረኛ ቃላችን ኸላስ፣ 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 ኸላስ ማለት በቃ ወይም ጨረስኩ እንደማለት ነው። ኸላስ ለምሳሌ ኸላስ የክፊ ብንል ኸላስ የክፊ፣ ኸላስ የክፊ ማለት በቃ ይበቃል ማለት ነው። ኸላስ የክፊ። ሁለተኛ ምሳሌያችን እኔ ጨርሻለሁ ለማለት ፈልግ ምን እንላለን? አነ ኸለስት፣ አነ ኸለስት፣ አነ ኸለስት ማለት እኔ ጨርሻለሁ ማለት ነው። አነ ኸለስት። 11ኛ አያያዥ ቃላችን ሊሳ፣ ሊሳ፣ ሊሳ ማለት ገና እንደማለት ነው። ሊሳ ለምሳሌ ሊሳ ማአከልት፣ ሊሳ ማአከልት፣ ሊሳ ማአከልት፣ ሊሳ ማአከልት ብል ገና አልበላሁም ማለት ነው። ሊሳ ማአከልት። ሁለተኛ ምሳሌያችን ሊሳ በድሪ፣ ሊሳ በድሪ፣ ሊሳ በድሪ ማለት ገና ነው፣ ጊዜ ያለን ገና ነው፣ አረፈደም ለማለት ሊሳ በድሪ እንላለን ማለት ነው። ገና ነው ለማለት። 12ኛ ቃላችን ሃዛ፣ 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 ሃዛ ማለት ይሄ ማለት ነው። ወይም ይህ፣ ይህ ወይም ይሄ ለማለት ሃዛ እንላለን ማለት ነው። ለምሳሌ ሃዛ ሐቂ፣ ሃዛ ሐቂ፣ ሃዛ ሐቂ ብል ይህ የኔ ነው ማለት ነው። ሃዛ ሐቂ ማለት ይህ የኔ ነው ማለት ነው። ሃዛ ሐቂ። ሁለተኛ ምሳሌያችን ዊሽ ሃዛ፣ ዊሽ ሃዛ፣ ዊሽ ሃዛ ማለት ይህ ምንድን ነው ብሎ ለመጠየቅ ዊሽ ሃዛ እንላለን ማለት ነው። 13ኛ ቃላችን ላኪን፣ 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 ላኪን ማለት ግን ወይም ነገር ግን ብሎ ላኪን እንላለን ማለት ነው። ሐሉ ላኪን ጋሊ፣ ሐሉ ላኪን ጋሊ ማለት ቆንጆ ነው ግን ውድ ነው። ጂት ላኪን ማለቀይቱክ፣ ጂት ላኪን ማለቀይቱክ ማለት መጣሁ፣ መጣሁ ግን አላገኘሁም፣ መጣሁ ግን አላገኘሁም ለማለት ጂት ላኪን ማለቀይቱክ ማለት እንችላለን ማለት ነው። 14ኛ ወ፣ ወ የምትለው ቃል ይቺ ወ የምትለው ቃል ማለት ነው የአረበኛ አያያዥ ስትሆን እሷም እና የምትለውን የአማርኛ ቃል ለመተካት ነው የምንጠቀምባት ወ የምትለዋ ማለት ነው። ለምሳሌ አነ ወአንተ ስንላውን ወ የምትለዋለች። ስለዚህ ምን ማለት ነው? እኔና አንተ ማለት ነው። ስለዚህ እኔ ማለት አነ ማለት ነው። አንተ ማለት ደግሞ አንተ ማለት ነው። ስለዚህ እና የምትለው በመሃል ገባች ማለት ነው። ስለዚህ የወ ጥቅም እና የምትለውን የአማርኛ ቃል ማስገኘት ነው ማለት ነው። ስለዚህ አነ ወአንተ ማለት እኔና አንተ ማለት ነው። ለምሳሌ ቡናና ስኳር ማለት ብንፈልግ ምን እንላለን? ገህዋ ወሱከር፣ ገህዋ ወሱከር፣ ገህዋ ወሱከር ማለት እንችላለን ማለት ነው። 15ኛ አው፣ አው የምትለው የአማርኛ ቃል ወይም 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 ደግሞ ወይስ የምትለውን የአማርኛ ቃል ለመተካት ማለት ነው። በእንግሊዘኛ ኦር የምትለዋ ማለት ነው። አው የምትለው ለምሳሌ ሻይ አው ቀህዋ ብንል ሻይ ነው ወይስ ቡና ማለት ነው። ሻይ ወይስ ቡና ለማለት ሻይ አው ቀህዋ እንላለን ማለት ነው። አልየውም አው ቡክራ፣ አልየውም አው ቡክራ፣ አልየውም አው፣ አልየውም አው ቡክራ ማለት ዛሬ ወይም ነገ ለማለት አልየውም አው ቡክራ ማለት እንችላለን ማለት ነው። ዛሬ ወይም ነገ ማለት አልየውም አው ቡክራ። 16ኛ አጀል፣ አጀል፣ አጀል የምትለው ቃል ታዲያ ወይም እንግዲህ የሚለውን የአማርኛ ቃል ይተካልናል ማለት ነው። አጀል፣ አጀል፣ አጀል ማለት ታዲያ ወይም እንግዲህ እንደማለት ነው። በምሳሌ ስናየው አጀል ውሽ ንሰዊ፣ አጀል ውሽ ንሰዊ ብንል ታዲያ ምን እናደርግ ማለት ነው። አጀል ውሽ ንሰዊ። ሁለተኛ ምሳሌያችን አጀል ኸሊና ንሩህ፣ አጀል ኸሊና ንሩህ ብንል 17ኛው ቃላችን ለዛሬ እንዳያየው የምንጠቀመው 17ኛው ቃላችን ማዓ የሚለው ነው። ማዓ፣ ማዓ፣
መዐ ማለት ጋር የሚለውን የአማርኛ አያያዥ ቃል ለመተካት ይጠቅመናል ማለት ነው። መዐ ለምሳሌ መዐሰላማ 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 ማለት በሰላም ማለት ነው። ስለዚህ አሩህ መዐከ ብል ለምሳሌ አሩህ መዐከ አሩህ መዐከ አሩህ መዐከ ብል አንተ ጋር እሄዳለሁ ማለት ነው። አሩህ መዐከ። 18ኛው ቃላችን ቢዱኒ 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 ማለት ያለ ማለት ነው። ቢዱኒ ምሳሌ ቢዱኒ ሱከር ቢዱኒ ሱከር ማለት ያለ ስኳር ማለት ቢዱኒ ሙሽኪላ ቢዱኒ ሙሽኪላ ማለት ያለ ችግር ማለት ነው። ቢዱኒ ሙሽኪላ። 19ኛ ቃላችን ገይረ 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 ማለት ምን ማለት ነው? ሌላ ማለት ነው። ገይረ ለምሳሌ ገይረ ሃዛ ብንል ከዚህ ሌላ ማለት ነው። ገይረ ሃዛ ገይረ ሃዛ ማለት ከዚህ ሌላ ማለት ከሱ ሌላ የለም ለማለት ምን እንላለን? ማፊሂ ገይረሁ ማፊሂ ገይረሁ ማፊሂ ገይረሁ ማለት ከሱ ሌላ የለም ማለት ነው። 20ኛው ቃላችን ደግሞ ከማን 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 ማለት ደግሞ ወይም ተጨማሪ ማለት ነው። ከማን ምሳሌ አነ ከማን አነ ከማን አነ ከማን ማለት እኔ ደግሞ ብሎ የሆነ ነገር ለመናገር አብጋ ከማን አብጋ ከማን አብጋ ከማን ማለት ተጨማሪ ፈልጋለሁ ለማለት አብጋ ከማን ማለት እንችላለን ማለት ነው። 21ኛ አያያዥ ቃላችን አወል 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 ማለት መጀመሪያ ማለት ነው። አወል ለምሳሌ አወል ሸይ አወል ሸይ አወል ሸይ አወል ሸይ ማለት የመጀመሪያ ነገር ማለት ነው። አወል ሸይ አወል መራ አወል መራ አወል መራ ማለት የመጀመሪያ ጊዜ ማለት ነው። አወል መራ። 22ኛ አኺረን 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 ማለት የመጨረሻ ማለት ነው። አኺረን ለምሳሌ አኺረን ኸለስት አኺረን ኸለስት አኺረን ኸለስት ማለት በመጨረሻ ጨረስኩ ማለት። አኺረን ጂት አኺረን ጂት አኺረን ጂት ማለት በመጨረሻ መጣህ ማለት ነው። አኺረን ጂት። 23ኛ አሐም ሸይ አሐም ሸይ አሐም ሸይ ማለት ዋናው ነገር ለማለት አሐም ሸይ እንላለን ማለት ነው። ለምሳሌ ዋናው ነገር ጤና ነው ለማለት ምን እንላለን በአረበኛ? አሐም ሸይ አሲሐ አሐም ሸይ አሲሐ አሐም ሸይ አሲሐ ማለት እንችላለን ማለት ነው። ዋናው ነገር ጤና ነው ለማለት አሐም ሸይ አሲሐ ማለት እንችላለን ማለት ነው። ዋናው ነገር መምጣትህ ነው ለማለት ደግሞ አሐም ሸይ ተጂ አሐም ሸይ ተጂ አሐም ሸይ ተጂ ማለት ዋናው ነገር መምጣትህ ነው ማለት ነው። 24ኛ ሁሉ ሸይ ሁሉ ሸይ ሁሉ ሸይ ማለት ሁሉም ነገር ለማለት አለ። ለምሳሌ አዕሪፍ ሁሉ ሸይ ብል ሁሉንም ነገር አውቃለሁ ማለት ነው። አዕሪፍ ሁሉ ሸይ አዕሪፍ ሁሉ ሸይ አዕሪፍ ሁሉ ሸይ ብንል ሁሉንም ነገር አውቃለሁ ማለት ነው። ለምሳሌ ሁሉንም ነገር አምጣ ለማለት ብንፈልግ ምን እንላለን በአረብኛ? ጂብ ኩል ሸይ ጂብ ኩል ሸይ ማለት ሁሉንም ነገር አምጣ ማለት ነው። 25ኛውና የመጨረሻው ኢዛ ኢዛ ማለት ከ የምትለዋን የአማርኛ ቃል እንደመሆን ታገለግለናለች ማለት ነው። ኢዛ ጅእት አዕጢከ ኢዛ ጅእት አዕጢከ ማለት ከመጣህ ሰጥሃለሁ ማለት ነው። ኢዛ ጅእት አዕጢከ። ለምሳሌ ደግሞ ከፈለክ ንገረኝ ማለት ብንፈልግ የሆነ ነገር አንተ ከፈለክ ንገረኝ ማለት ብንፈልግ ምን እንላለን? ኢዝትብጋ ጉሊ ማለት እንችላለን ማለት ነው። ኢዝትብጋ ጉሊ ኢዝትብጋ ጉሊ ማለት ከፈለክ ንገረኝ ማለት ነው። ኢዝትብጋ ጉሊ። ውድ ተመልካቾቼ የዛሬው የአረብኛ ትምህርታችን ይህን ይመስል ነበር። ይህን ዩቲዩብ ቻናል ሰብስክራይብ በማድረግ የአረብኛ ትምህርቶችን ይከታተሉ።